ተናደርክ ገሲ? እግዚአብሔር ይመስገን። እንዴት አደርሽ? ምን ነው በጧቱ ምን ሆነሽ? ገሲ እንቅልፍ እምቢ አለኝ። ቆይ አንቺ እንደው የወለድሽው ነው ያረገሽው እንደሚያስጨንቅሽ እንደው ይሄን የተንጣለለ ቤት እየኖርሽ? አይ ገሲ እያንዳንዱ ቤት እኮ ጉዳል። እንኳን እያንዳንዱ ቤት ከእያንዳንዱ ሰው ጀርባ በጣም ብዙ ጉዳል። እሱስ እውነት ነው። አሁን ለዛ ያለባት ጉድ ታዩ። አዎ ገሲ ሁሉም ሰው የራሱ ሚስጥር አለ፣ ለማንም የማይነግረው በሆዱ ብቻ ይዞ የሚያሰለስለው በጣም ብዙ ሚስጥር አለ። አዎ እውነትሽ። ግን አንቺ ምን ሆነሽ? እኔ የምልህ ገሲ እኔና ናታን እንደምንዋደድ ታውቃለህ አይደል? እንዴት እንደሚያምርባችሁ አብራችሁ ስትሆኑ አዛኝቷን እንዲሁ የእናንተን ሰርግ አይቼው። አይ ገሲ እኔ ግን ሳስበው የምንጋባ አይመስለኝም። ኧረ ተጣላችሁ እንዴ? እየዋሸኝ ነው ማለት? አቢጌልን ይወዳታል። ኧረ ግድል አይታችሁ አታውቅም? ኧረ እኔ እንደው የተለየ ነገር አላየሁባትም። ግን እንደው ሁለታችሁን ስታያችሁ ፊቷ ነው የሚቀላ። እንደው እንዲህ ነው ብላ ስታዋጋ ግን አልሰማትም። ግን እንደው እሷ እንደምትወደው ያስታውቅባታል። ለኔ ብላ ይሆናል። ግን ገዜ ቆይ እኔ ራስ ወዳድ ነኝ እንዴ? ኧረ እማ መስጠት ነሽ ማለት? አይ ደግ ነሽ ማለት ነው። ክፉ ራስ ወዳድ አይደለሽ። ግን ሲመስለኝ ናታን ኤቢን ወዷታል። ለዛ ነው አብሯት በድብቅ የሚሄደው፣ በተለይ ደግሞ ከተለወጠች በኋላ ገዜ። አይ እንዲያው የሴት ነገር አይገባኝም። ግራ ስለው ቀኝ ነው የሚሆንብኝ። ለዛ እንኳን ሴቱና ግራ እያጋባችኝ አይደል? ልተዋቸው እንደ ገዜ? እነማንን? ናታንና ኤቢን ልተዋቸው ማለት ይፋቀሩ ከመሀላቸው ልውጣ እንደ? አይ ተወደድሽው ለምን? እኛ ወንዶች እኮ ወረተኛ አይደለም። ሴቶች ግን ወረተኛ ናችሁ። እንዲያው ሌላ ሰው ወደሽ ታልሆነ በስተቀር ናታን በመብራት ተፈልጎ የሚገኝ ወንድ አይደለም። ጠበቃ አድርገሽ ብትይዙ ነው የሚሻል። ኪድዬን ገዜ አንድ እንቅልፍ ሳልተኛ ነው ያደርኩት። እንድቹ ነጋች። ግን በወጣላችሁ ነው የሚሻለው። እኔ ምጣላችሁና በቃ እነሱ ይፋቀሩ ይዋደዱ። በቃ እንደዛ ነው የሚሻለው እንጂ ገዜ እኔ በጭራሽ ወረተኛ ሴት አይደለሁም። ግን አደራን ደግሞ ለአባዬ እንዳትናገርሽ። አይ ሙያ ጥቼ ነው የማወራው። ብቻ ግን ተውለታችሁ እንዳያልፍ የቻ ክስተዮ ተብዮ እንዳታዘናጋችሁ። እኔ እናንተኛ እያለች ናታንን ማየቱ አይቀርም። እሺ እና ለዛስ እንዴት ናት? አይ ለዛ እኮ ለዛለች፣ ደርቃለች እኮ ከወላ ደርቃለች። አሁን እኔ እንደው አቃጥዬ ነው የምሞቃት። ተው ገዜ ተው፣ ይኸውልህ እንዳትፋታት እሺ። በጣም ትወዳለች። ኧረ አልፋታትም። የጀርባ ከክ ነው የምሆንባት። ባይሆን እናንተ ይስመር እንጂ። አሜን እናቴ ነሽ። እውነት ነው።